ደስ ይላል አየሩ እና እስቲ ዛሬ ያለመደብኝ ነገር አንድ ነገር ልይ ብዬ ወጣሁና ይሄ ቦታ እንግዲህ ድሮ ሰፈር የነበረ አሁን ደግሞ በኮሪደር ልማት ነው በወንዝ ዳር ልማት በሚለው ፏፏ የተደረገ ሰፈር ነው። ብቻ የሌለ ጸድ ሆኗል። በጣም ያምራል። ይሄ ደግሞ ሚሊሺ ነው ጀበና ነው መሰለኝ። በጣም ነው የሚያምረው። እስቲ አንዳንድ ቦታዎችን ዞር ብለን ለማየት እንሞክራለን። በጣም ነው የሚያምረው። አሁን ደግሞ ልክ አሁን እንደምታዩት የመጀመሪያ ቭሎጋችን ቭሎግ ሃሽታግ ነምበር 1 ይሄን ይመስላል። በስማ የሚያበደ ነው። በጣም የሚያምረው የጠዋት አየር ነው። እንዲህ ሳስቦ ፏፏቴ ነገር በጣም የሚያምር ይመስለኛል። እንግዲህ ምን እንደሚሆን አላውቅም። ብቻ የኔ ግምት ነው። ጠብቁን። በጣም ነው የሚያምረው። ገና እየተሰራ ነው። ሲያልቅ ደግሞ እንዴት እንደሚያምር አሰብኩት እና ሳያልቅ እንደዚህ ሆነ። ስራ ላይ ናቸው እንደምታዩት እየሰሩ ነው። ያው ወደፊቱ እንደተለመደው ሌላውን ቦታ እንዳየ ነው ፏፏቴ ምናምን ፋውንቴኖች ይኖራሉ። ብቻ የሚገርም ቦታ ይሆናል ብዬ አስባለሁ። ቦታው የት ነው እያላችሁ እንደሆነ አስባለሁ። ነግራችኋለሁ ቦታ የት እንደሆነ አቅጣጫውንም ጭምር። ይሄ ቦታ እንግዲህ የሚገኘው የት መሰላችሁ? ወደ እንጦጦ ስትሄዱ ቁስቋም ይባላል። የሱ
ከጀርባው ማለት ነው፣ በሽሮ ሜዳ በኩል በጀርባ በዚህ በቀጨኔ መምጣት ትችላላችሁ። ብቻ ቦታው የሚገርም ነው። አሁን እየተሰራ ነው። ይሄን ያህል ካማረበት ትንሽ ቆይ ደግሞ ላይት ፏፏቴ መብራት ምናምን ደግሞ ሲጨመርለት በጣም የሚያምር መዝናኛ ቦታ ይሆናል ብዬ አስባለሁ። በጣም ያምራል። ቀረናል፣ አሳያችኋለሁ። ይሄ ደረጃ እያንዳንዱ ቦታ እንደምታዩት የጥንቃቄ መልእክቶች አሉት። እርምጃውን ይመልከቱ። ወጪሩ ስቴፕስ ለልጆች አልተፈቀደም። ኖ ቺልድረን አላውድ ይላል። እስቲ እዚህ ጋር ደግሞ ምን አይነት ደረጃ ነው ያለ? ድልድይ ነገር ይመስለኛል። እስቲ እንያት። ኧረ ጉድ ፈላ። በኢየሱስ ደግሞ ይንቀሳቀሳል። ሁለት ሰው ያስኬዳል ግን ና ኧረ ሂድ ችግር የለውም። አይ ሲንቀጠቀጥ እኮ ለወረታች ላሳያቸው በስላሴ ስም በዚህ በኩል ያስኬዳል። ይመስለኛል ሰው ይሄድበታል። ያስኬዳል። ወደዚህ ሊድ ወደ ላይ ይቻላል። ስራ ላይ ናቸው፣ እያጠጡ ነው ምናምን እንደ ምንድን ነው እንደ ተራራ ምናምን የሚወጡት አሉ አይደል? ብቻ እናንተ አስታውሱኝ፣ ኮሜንት ላይ ንገሩኝ። ቦታው እንደዛም ነገር ይሆናል። ብቻ በእረፍታቸውም ቀን ስፖርት ለመስራት ምንም ይሆናል። በስመ አብ
የሆነ ሴት ተሸከመች አለች እዚህ ጋር። ከላይ ደግሞ ብቻ ማብራሪያም አልተጻፈለትም። አላውቅም ብቻ ምን እንደሆነ ትርጉሙ የሚነግረኝ ሰው ብናገኝ ጥሩ ነበር። ኦኬ ይሄኛው ሙቀጫም ይመስላል። ያኛው ትዘነዘና እኔ እንጃ። ብቻ ብዙ አርቶች አሉት እንደምታዩት፣ ብዙ አርቶች ተሰርተውበታል። ስዕሎች አሉ። ብቻ የእናቶቻችንን ድካም ልፋት የሚያሳይ ነው። በሸክላ ቅርጽ ያው እዚህ አካባቢ ሸክላ ምናምን የሚሰሩ ብዙ ስላሉ እነሱንም ህይወት ለማሳየት ይመስለኛል። ብቻ እሱን ለማሳየት ተሞክሯል። እናቶቻችን ያው እዚህ አካባቢ የሚኖሩት እንግዲህ አብዛኞቹ በሸክላ ስራ በምናምን የሚተዳደሩ ናቸው። ያው እኔ እንደምተረጉመው እኔ እንደገባኝ ከሆነ ለመሸጥ ምናምን ገበያ ይዛ እየወጣች ይመስለኛል። እንግዲህ ሰዓሊው ደግሞ የተሻለ ያብራራል። ያው ጀበና ምናምን እያያችሁት ነው። ጀበና ምናምን የሌለ ነገር የለም። ድስት ነው ምንድነው? ሻቂጡ ነው የሚታየው። የሆነ እጣን ማጨሻ ነገር ይመስላል። ኦኬ የእግረኛ መንገድ ነው እየሄድን ያለ ነው። መንገዱ ትንሽ ተራራማ ነገር ከዚህ በኋላ ያለው ወደ እንጦጦ ስለሆነ በጣም ነው ያደክመው። ያው በጠዋት ነው በእርግጥ ይሄ ቦታ ሁሌ እመጣለሁ ግን አንድ ቀን በቪዲዮ አስቀርቼው አላውቅም። እና አሁን ደግሞ እናንተ ተመልክታችሁ ደግሞ ያው በብሬክ ሰዓታችሁ በረፍት ሰዓታችሁ መጥታችሁ እንድትዝናኑበት ነው። ግን በጣም የገረመኝ ነገር አዲስ አበባ ውስጥ እንደዚህ አይነት የአዲስ አበባ ወንዞች እናውቃቸዋለን እና ውሃውን ቆይ ያሳያችኋል እንዴት ጽድት ያለ እንደሆነ ታዩታላችሁ። እና በእረፍት ቀናችሁ እየመጣችሁ እዚህ ከቤተሰባችሁ ጋር ምናምን ፈታ ማለት ነው። እና ለወደፊቱ ደግሞ እያለቀ ምናምን ሲሄድ ደግሞ በጣም የተሻለ በጣም የሚያምር ይመስለኛል። ጽድት ያለ ውሃ ነው። ይሄ ገጠር ውስጥ ያለው አለ አይደል ድሮ የምናውቀው እንደሱ አይነት ነው። እዩት አያችሁት አይደል? እና ይገርማል እንደዚህ አይነት ውሃ እዚህ ከተማ ውስጥ ማየት በራሱ ኦ ማይ ጋድ። እዚች ጋር ደግሞ የሆነ ጽሁፍ ነገር ይታየኛል። እስኪ ከታየ ኦኬ መቀጠያ። አዎ መቀጠያ። ኦኬ ሰፈር ያው ልጆች ሳይክል እየነዱ ምናምን ንጹህ አየር መተንፈስ ነው። መቀጠያ ማለት ያው የሰፈሩ ስም ከቀጨኔ ሽሮ ሜዳ መሀል ላይ ነው ያለው እና የሰፈሩ ስም መቀጠያ ነው የሚባለው። አሁን ያያችሁትም እሱ ነው። ሌላ ደግሞ እዛች ጋር ምንድነው የሆነ የኮንሶ እርከን ነው ምናምን የሚል ነገር ይታየኛል። እስቲ እሱን ደግሞ ነው አዲስ አበባ ይሄ መሰለኝ የኮንሶ እርከን የስ ከላዩ ብታዩት እንደ እርከን የተሰራ ነው። መሀል ላይ ደግሞ መዲናችን አዲስ አበባ አለች። አዲስ አበባ
ኦ ማይ ጉድነስ በጣም አስገራሚ ቦታ ነው። እስቲ እችን ደግሞ ሚያትና እዚህ ጋር ደግሞ አትሌቶች ሲሮጡ አትሌቶቻችን ያው በአብዛኛው እዚህ አካባቢ ምንድን ነው አብዛኛው አትሌቶቻችን ቀረጻ ምናምን ነው። እንዴት አባት እንደሚያምር ማናቸው እነዚህ ነው። አንዱ ስታዩት የሆነ ኃይሌም ይመስላል። ጥሩነሽም ቀነኒሳም ነደርዬም ሁሉም ሳይኖሩ አይቀርም። ብቻ እኔ አላቅም በማን ምስል እንደተሰራ ብቻ በጣም ነው የሚያምረው። አዲስ አበባ ያው ላይ ይመስለኛል ካፌ ምናምን ሬስቶራንቶች ይኖራሉ ብዬ አስባለሁ። ይሄ እኔ ግምት ነው። አንድ ደግሞ ቀጣይ ማሳያችሁ ነገር በጣም ይገርማል። ወንዝ ነው ከታች፣ ከላይ ደግሞ መስታወት ነው። በኢየሱስ እንዴት ያስፈራል ርቀቱ! በስመ አብ ወልድ እዚህ ጋር ደግሞ መግባት የሚቻል አይመስለኝም፣ ግን እዚሁ ቦታ ላይ ያለ ሌላኛው ደግሞ የተጠበቡበት ነገር ነው። ያው ሌላኛው ደግሞ የእንጦጦ አካባቢ ወይም ደግሞ እዚህ ቀጨኔ ሽሮ ሜዳ ምናምን ያሉ እናቶች ሌላ መተዳደሪያቸው ደግሞ እንጨት መሸከም ነው። እሱን ለማሳየት ያደረጉት ነገር ነው። ብቻ አዩት። ምን ይላል? የሚሰሩ እጆች ይላል እና የእናቶቻችን ድካም እንዴት ሆኖ እንዳስተማሩን ዛሬ ላለንበት ትልቅ ደረጃ ያደረሱ እናቶቻችን እንዲህ ዋጋ ከፍለው ነውና ክብር ይገባቸዋል እናቶቻችን። ላይክ ያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። ቀጣይ ቭሎጎች ይቀጥላሉ። እወዳችኋለሁ። ቻው ቻው።